ኢንተርቪ ሁለተኛ ነገር ግን ልደቱ አያሌው አማራን እንደ አማራነት ያዋረደ ነው። እኛን በአማራ በሚለው ስያሜ አይ ቲንክ ለእናንተ አቀርቡትም እኔ ያ ሰሜን ወሎ ላስተላልፈላ የአይና ቡግና ልጅ ነኝ የሰፈሬ ሰው ነው። ግን እንደ አማራነት ያዋረደ ልደቱ አያሌው ነው። ለጠላቶቻችን ተሳድቦ አሳዳቢ ያደረገና አማራነት እምነት ነው። በጣም ብዙ ቅድም መናገር ይችላል ተናግራችሁታል። ይሄ ሰውዬ ለአማራ ነው ወይም ደግሞ ከእስክንድር ውጭ ልክ እስክንድር ነው። ይሄ ከእስክንድር የተለየ ሀሳብ የለውም። ይህ ሰውዬ ጋር ሄዶ አንድ ላይ እንሰራለን ማለት እኛ እኮ እኔ አሁን ከብልጽግና ጋር ቢደራደሩ አይሻለውም? ይሄን ሄዶ ከጀዋር መሐመድ ጋር የሚደራደረው ጀዋር መሐመድ እኮ እኛን እንደ አማራውያን ያሳደደነ ነው። በሚስማር እየተገደልን ሙተን እንኳን ሬሳችን በሚስማር እየተጎተተን የነበረው በእሱ የተነሳ ዛሬ ተከብያለሁ ቆምጨን ቁረጠው እያለ ቆማጣን ቁረጠው እያለ እያሳደደን የነበረ ኃይል ነው። ከዚህ ጋር አብረን እንሰራለን ብንል እንዴት ነው የምንሄደው? ሁለተኛ ጀዋር መሐመድና አቦይ ስብሐት ነጋ ብልጽግና እንዴት ነው የፈታቸው ነው። እኔና አሁን ለምሳሌ እኔና ሀይሚ ብንጣላ ተፈርዶብና እስር ቤት እማቅቃላታል እንጂ ሳንጨርስ አንወጣም። እነሱን ግን ህዝብን እንደ ህዝብ ሀገርን እንደ ሀገር የወጣቱን የጥሩ ንጹሃኑን ደም ያፈሰሱ በይቅርታ ፈታቸው። ለምን እኔ እናንተ ብንጣላ አይፈታንም። እነሱ ግን በትግሉ ሆን ብሎ ሴራ ከድሮም ቆይቶ የአማራ ፋኖን ትግል ለመጥለፍ የተዘጋጁ ኃይሎች ናቸው ብዬ ነው የማስበው። እነዚህ በትግሉ መግባታቸው በአሁኑ ሰዓት በትግሉ ላይ መግባታቸው አንድነትን ሊፍቁና እንደ ጀነራል አሳምነው ጽጌ ስም ሰጥተው ሊበታትኑና የመጡ ኃይሎች ናቸው። ጀነራል አሳምነው ጽጌን ከእስር ቤት ፈቱትኝ። ህወሓት አስሮት ነው የነበረው እኮ እነሱን ግን ከእስር ቤት አወጡትኝ፣ ስም ሰጥተው ገደሉትኝ። ስለዚህ እነዚህ ኃይሎች የገቡት ብልጽግና ሆን ብሎ ከእስር ቤት አውጥቶ ሆን ብሎ የላካቸው ሴረኞች ናቸው። ከነዚህ ጋር እንሰራለን የምትሉ ኃይሎች ወይም ደግሞ ፖለቲካዊ ዘርፍ ከዚህ ጋር እንደው የምትናገሩ አነጋገር እኔ እንደግለሰብ እኔ አስሩ አማራ ይንገስ አማራነት እንትን ነው የምትሉት ነገር አይመስለኝም። እኔ በቃ አይደለም ይሄ ሄዶ እኔ ዘመነ ዛሬ ያደረገው ንግግር ይሄ ሄዶ ከነሱ ጋር ያደረገው ንግግር አይ ቲንክ ከብልጽግና ጋር ሄዶ ቢነጋገር ይሻላል እንጂ እንደ አንድ አማራ ከታሪካዊ ጥላቶች ጋራ እኔ ይሄ ነገር አስፈላጊ ነው ብዬ አላምንም። ሁለተኛ ነገር የመጨረሻ ነገር ሲናገር ቲፒኤልኤፍ ተደራድሮ ካሁን በፊት ቲፒኤልኤፍ ተደራድሮ ተጀኖሳይዱን ድምጹን አሰምቶ ለዓለም ብዙ ነገር አድርጓል። እኛ ግን ከነዚህ ጋር አብረን ዛሬ ነገ ብንጓዝ ድምጻችን የተወዳነውን የተረሸነውን በየቦታው የሞትነውን መግለጥ አንችልም። ኦነግማ ገዳይ ነው። ኦነግ ገዳይ ነው፣ ምንም አልሞተም። እኛ ተገዳይ ነን። ቲፒኤልኤፍም አሰምቷል። ስለዚህ እኛ ማሰማት አንችልም። ለነጻነት እየሞትን ቢሆን እያለቀን ቢሆን ብቻችን ብንጓዝ ይበቃና ይሆነናል። ብቻችን ብንጓዝ ይሻላል የሚል ሐሳብ ነው ያለኝ። አመሰግናለሁ። እሺ ወንድሜ እኛም እናመሰግናለን። ቀጣይ ወደ ማን ነው ሊድና በቃ አንተ ሐሳብህን ከጨረስክ ከታች ትሆናለህ። ሌላ ሰዎች እንዳስገባ ይቅርታ፣ ከታች ትሆናለህ። ታንኪዩ። ቀጣይ የአምላክ ነው መሰለኛል። የአምላክ ታንኪዩ ቨሪ ማች። ይህን ፕላቤት እንትን ያለ እኔ እስከ መጨረሻው አዳምጨዋለሁ ይህን ግሩፕ። በመጀመሪያ ሀይሚዬ ታንኪዩ፣ ካሳ እዚያ ያለ ታንኪዩ። የሰጠው ሀሳብ በጣም ገንቢ ነው። ሁለታችሁንም ስለማውቃችሁ ነው። ሀይሚዬ ኮንግራጁሌሽን፣ ፋኑ እያሸነፈልህ ነው። ካሳም ፋኑ እያሸነፈልህ ነው። አይዟችሁ። ግን አንድ የሚያናድደው ነገር ስብሐት ነጋ የሚባል ለ45 ዓመት አማራን አጭሼ ጨርሼው ገድዬዋለሁ ያለውን ሽማግሌ ያመጣ ጀዋር አህመድ ኢትዮጵያ አውት ኦፍ ኦሮሚያ ያለን ሰውዬ ያመጣ ግሩፕ ልደቱ አያሌው እድሜ ልኩን የወሎ ተወላጅ ሆኖ አማራን ያስጨፈጨፈ የወያኔ ካድሬ ያመጣ ፕላትፎርም እንዴት ነው ፋኖ ዛሬ ጠንክሮ መጥቶ ዛሬ ጠመንጃ ይዘን መተን እያሸነፍን እያለን ጠመንጃ ይቆም
ኖ ሞር ግሩፕ እኮ ነው ጋይስ። you know why ኖ ሞር ግሩፕ you know why አሜሪካ ሀገር አብይ አህመድን እነ በትናቸው ጽጌ እና አንዳርጋቸው ጽጌ በትናቸው ጽጌ ነው ምለው አንዳርጋቸው ሳይሆን በትናቸው ጽጌ ግንቦት ሰባት ብርሃኑ ነጋ የሚባል እኔ I live in Washington DC I know everybody እያንዳንዱን አውቃቸዋለሁ። ሌቦች አጭበርባሮች ልደቱ እኮ መንግስት በመጣ ጊዜ የሚገለባበጥ ዛሬ አማራ ወሎ ሲተደበደብ በድሮን ዝም ያለ ሁልጊዜ በፕሮፌሰር አስራት እኔ አስተማሪ ናቸው አም ዶክተር ቱሉ ዛሬ እኔ ዶክተር ነኝ። ፕሮፌሰር አስራትን ያስገደለ ይሄ ነጋዴ በወሎ ስም የነገደ አማራ መስሎ ሁልጊዜ ወያኔ የቀጠረችው ልደቱ አያሌው የሚባል አጭበርባሪ ያዘጋጀው ፕሮግራም የፋኖን ትግል ለመጥለፍ እንደዚህ ትሸወዳለህ አማራ። ዛሬ 4 ኪሎ እያሸነፍ እየመጣ ባለ ጊዜ በዚህ ፕላትፎርም ትሸወዳለህ። የሞቶ የ84 ዓመቱ አማራን አጭሼ ጨርሻዋለሁ አማራን አከርካሩ ብሎ ያለ ይሄ ቲፒኤልኤፍ አባታቸው አቦ ስብሐት ነጋ እዚህ ላይ ተቀምጠህ ታወራለህ አንተ አማራ። ዛሬ ጠበንጃ እስከ አፍንጫው ይዘህ ስልጣን ላይ እየመጣህ እያለ ተልኮ ያላቸው እነ በአማራ ስም የመጣ ይሄ የወሎ ተወላጅ አማራ ነው አይ ነው ይሄም ግን ደህንነት ነው የነበረ አማራ ሲገደል ኢትዮጵያ የሚል አማራ እየተገደለ ኢትዮጵያ የሚል ላይክ እንደ እንትና ማነው ይሄ አዝማሪው እና እንደና በበለው እንደዚህ እንደ ማነው ታማኝ በየነ ኢትዮጵያ ይላል። አማራ እየተገደለ አማራ በል እያልኩት ዲሲ ዋሽንግተን ዲሲ እዚህ ሰልፍ ላይ አንተ እናት ልብዳት ነው ያልኩት። ይሄ ታማኝ ውሻታም ሌባ ታማኝ በየነ ብርሃኑ ነጋ እነዚህ አጭበርባሪዎች አማራን ዲሲ ላይ ሆነው ሲያጭበረብሩ ይኖሩ። ዛሬ ብርሃኑ ነጋ የአብይ አህመድ ቀንደኛ የአማራ ጠላት ነው። ጀዋር አህመድ እኔ ሐረር ነው የተማርኩት አለማያ ዩኒቨርሲቲ ማስትሬቴን አውሮፓ ነች። ዛሬ ዶክተር ነኝ አም ዶክተር ቱዴይ አይ ስፒክ ኦሮሞ። ጀዋር ኦሮሞኑስ አይወክልም። ጀዋር የኦሮሞስ ቄሮ ጀዋር አውት ኦፍ ኦሮሚያ ኢትዮጵያ አውት ኦፍ ኦሮሚያ ያለ ሄጥጃ ወያኔ የላከው ካድሬ እዚህ አሜሪካ ተምሮ የመጣ የኢህአዴግ ካድሬ እኮ ነው ጀዋር። ዶክተር ካም ዳውን ዶክተር አቀስ ይቀጥልሽ ይርክ እና ይቅርታ ለመሰለ ዛሬ ያዩዋቸው ግሩፕ የፋኖን ትግል ለመጥለፍ የመጡ ሌቦች ናቸው። ዘሜ አንድ መልእክት አስተላልፉ። እኔ ዘመነ እኔ አለማያ ዩኒቨርሲቲ ወርቅ ተሸልሞ የተማረ ልጅ ነው። እኔ አለማያ ዩኒቨርሲቲ የመጀመሪያ ዲግሪ ያገኘሁት አለማያ ዩኒቨርሲቲ ነው። ዘሜ ከኔ በኋላ ነው የተማረው። ወርቅ ያገኘ አካዳሚካሊ ጎበዝ ነው። እኔ ስለማውቀው ነው። ወደ ውጭ ሀገር ስማር እሱ ኢህአዴግ ገባ። ዶክተር እኛውን እኮ ይሄ ስለ እርሱ ስነ ልቦና ግንባታ ምናምን ስለናይሆን የዛሬ ግሩፕ ተደማመጥና የዛሬ ግሩፕ የፋኖን ትግል ለመጥለፍ የመጣ ኃይል ነው። ፈጣሪ ያለን አውረድ እባክህ። ምን አይነት ወፈፌ ነው? በቃ አንተም ብሎ ዶክተር የሚያስፈልግ ሰውዬ ዶክተር ነኝ ይላል። ቀጥል ሌላ ባለት እውነትህን ነው። ቀጥል ሌላ በናት ሀይሚ አላወራህም። ቀጥልና ቀጥል። ጭራሽ ዶክተር ነኝ ምናምን ኢንጂነር ነኝ ይለኛል። እውነትህን ነው። ማን ጠየቀ? ቀጥል ሀይሚ። አልበዛም እንዴ? ሀይሚ ዝም ካለ ዶክተር ብርሃኑ ዶክተር ነኝ ይላል። እንትና መቶ ኢንጂነር ነኝ ይላል። ተው እንጂ በዛ እኮ በእውነት ማን ለማሸማቀቅ ነው? አልተማሩም ብላችሁ አንማርም በቃ ጥንቅር ይበል። ዶክተር ስለሽም ተምሮ ዶክተር ስለሽም ተምሮ እንደ ቆለጥ ይቀላል። ቤተልሔም ላይ ምን ሆናችሁ? የምን አባ ዶክተር ነው? ቀጥል። ከዚህ ተረኛ ማን ነው? ኦኬ እኔ ልቀጥል። መቀጠል እችላለሁ። ቤተሰብ ከአንተ በኋላ ነኝ። ኦኬ እሺ። የተለያየ ሀሳብ ነው እንግዲህ ያዳመጥኩት። ምንድን ነው ዛሬ
ያው ጀኔኒሊ ነው በተለይ እኔ ደግሞ እንደ አንድ የአፋባ ደጋፊ አሁን ዝም ብሎ ዘመነ ለመቃወም ምናምን የሚመስላቸው አማሮች አሉ። ነው እንደዛ አይደለም። ዘመን በጣም ነው የምንወደው። እኔ ፐርሰናሊ በጣም ወደው ዘመን ሶ ጥያቄ ግን መጠየቅ ያለበት እስካሁን ለፍተናል አይደል? በዚህ ትግል ውስጥ እንዴ የአማራ ትግል እንዳይጠለፍ መቼም ትፈልጋላችሁ ወይስ አትፈልጉም ነው መጠየቅ ያለበት። ይሄ ነው ትግላችን። እስክንድርን እኮ በዚህ ደረጃ ልክ ይሄን 2 ዓመት ሙሉ ጊዜያችን ያባካን ነው። በተለይ ስፔሻሊ ሰላስት ዋን ይር የትግል ፒዩሪፊኬሽን ለመስራት ብለን እኮ ነው ትግል ደም ጥራት ውስጥ ስንገባ የነበረው እኮ ትግል ለማጣራት እኮ ነው። ትግላችን እንዳይጠለፍ በማለት እኮ ነው ኢትዮጵያኒስት ብሔርተኛ ምናምን ውስጥ ገብተን ወንድም ከወንድሙ ጋር እዚህ ሳይበር የተሰዳደበ መሬት ላይ የተገዳደለ በዚህ ደረጃ የመጣው እኮ የአማራ ትግል እንዳይጠለፍ ብለን ነው። ታዲያ እንደዚህ ዋጋ የከፈልነት ትግል እንደዚህ ሁላችንም የደከምንለት የለፋንለት ትግል ዛሬ ምናምን በዛ ደረጃ አሁን በአማራነት ደረጃ ከመጣችሁ እኮ እነ ደረጀ በላይም እነ ሙሐቤም እነ መከታውም ሌሎቻቸውም እንግዲህ አማራንን ብለው ነው እየታገሉ ያሉ አይደል? እነ ማስረሻ ጥያቄው ምንድነው? የርዕዮተ ዓለም ልዩነት አለ። ይሄንን ርዕዮተ ዓለም ይዞ አሁን ይሄ እስክንድር እኮ የኢትዮጵያኒስት ርዕዮተ ዓለም ይሄ የዜግነት ፖለቲካ ይዘት የመጣህብን በዜግነት ፖለቲካ ስም እነ አንዳርጋቸው ጽጌና ምትወ እነ ፕሮፌሰር ብርሃኑ ነጋ አሁን ዛሬ ላይ ተሰብስቦ የነበረ ይሄ ድሪቶ ስብስብ ሰብስበ ይዘህብን ትመጣለህ በሚል እኮ ነው። እኛ እኮ ልጓም ማበጀታችን እኮ ነው የአማራ ብሔርተኛ ብለን የመጣ ነው። ይሄ ፌክ ኢትዮጵያኒስቱ ኃይል ተሰባስቦ አብሮ እኛኑ ገብቶ ከውስጥ ወደ ውጭ እንዳያፈርሰን አማራው እንዳይደራጅ እንዳያደርገው ብለን እኮ ነው የራሳችን ርዕዮተ ዓለም የብሔርተኝነት ትግል የራሳችን መስመር ቀይሰን ስልት ቀይሰን በዚህ ደረጃ የመጣ ነው። ይሄ እንደነ ልደቱ አያሌው ሰላቢ ነው በእውነት። አሁን ልደቱ ማለት እኮ በክፍለ ሀገር የምታውቀው የሆነ እኔ እንደውም ትልልቅ እናቶች እንጀራ የሚሰልቡ አሉ ይባላል። የሆነ በቃ እንጀራው ምናምን ሰልበው በቃ ሌላ ነገር ያደርጉታል። ልክ በቃ ይሄ ልደቱ ማለት እንደዛ ነው። በቃ ሰላቢ ነው፣ የትግል ሰላቢ ማለት ነው። ሰላቢ ሰው ነው። አሁን እንዲህ ስለ ልደቱን እንደዚህ ስናገረው ምናምን በቃ የሚበሳጭ አንዳንድ ደናቁርት እኮ አይጠፋም። ልደቱ እኮ ሰላቢ እኮ ነው። አሁን ህወሓትን ያሳያችሁ 27 ዓመት ከወያኔ ጋር ምናምን ብሎ ወያኔ እንግዲህ አምባገነን ነች። ወያኔ ማለት ሀየሎ ማራያ አያስፈልግም ብላ ሀየሎም ባይዘው ኢትዮጵያ ነበር። ሀየሎ ማራያ ማለት አብሮ ተንቤ በረሃ ሄዶ ገብቶ ሲታገሉ ስለ ሀየሎም ታሪክ ካነበባችሁ ስለ ሀየሎም ታሪክ በደንብ ካጠናችሁ ሀየሎም በሐሳብ ልዩነት ከህወሓት የታጋዮች በሙሉ የሐሳብ ልዩነት ተቃርኖ ነበረው። ተቃርኖ ምንድነው? ህወሓት ግሬት ትግራይ የሚል ሪፐብሊካን መሰረታለሁ ምናምን ብሎ እዛ ትጥቅ ትግል ላይ ሲጀምር ሀየሎም ይሄ ነገር ለማህበረሰባችን አጥፊ ነው፣ እኛ ከታላቋ ኢትዮጵያ ተገንጥለን የት ነው የምንሄደው የሚል በጣም በቃ ሀየሎም ደግሞ በጣም በሰዓቱ ጎበዝ ነው። ሀየሎም ጎበዝ ታጋይ ነው፣ ወንድ ነው፣ ጀግና ነው። አንዳንድ ጊዜ አሁን ስለ ሀየሎም ጀግንነት ማንም ይሄ ያውቀዋል በሰዓቱ በትጥቅ ትግል የነበረ እና በኢትዮጵያ ደግሞ የማይደራደር ሰው ነው። ይሄ የሀገር ፍቅር የሚባለው ይሄ ሪል ፓትሪዮት አለው ባይዘው በሰዓቱ የደርግ መንግስት ሀየሎም ቢቃወም ሪያሊቲው ግን እንደ ህወሓት ሀገር ለመገንጠል አይደለም ሐሳብ። ወያኔ ይሄንን ሐሳቡን ስለምታውቅ ሀየሎም ማራያ ቀንጥሳ ነው የጣለችው። እንግዲህ ሀየሎም ትግሬ ነው አይደል? ሀየሎም ቀንጥሳ አስባችሁታል? ይሄ ልደቱ አያሌው የተባለ ሰላቢ ቅንጅት የሚባል የፖለቲካል ተቃውሞ ፓርቲ አዘጋጅቶ አጋዚ የሚባል ጦር ባለበት ምናምን ልደቱ የሚባል ሰላቢ የኢትዮጵያን ህዝብ ብሎም አዲስ አበባን በዛ ደረጃ በወያኔ ያስጨፈጨፈኩ ሌባ እኮ ነው ልደቱ አያሌው ማለት። ልደቱን በደንብ ነው የማውቀው። ልደቱ ተንኮለኛ ነው። ልደቱ ማለት እኮ እጅና እግርህን በሰንሰለት አስሮ ከጀርባ በወያኔ የሚያስመታ በለው በቃ ፖለቲካሊ። አሁን ወያኔ አምባገነን ነው እንዳይባል፣ ወያኔ ዲክታተር ነው እንዳይባል፣ ወያኔ ፋሽስት ነው እንዳይባል የሆነ ሲስዶ የሆነ አደረጃጀት ዝም ብሎ ለይስሙላ ሆኖ በቃ የወያኔ ዳብል ኤጀንት ነው። አሁን ቅንጅት የሚባለው ድርጅት
የወያኔ ደብል ኤጀንት ሰላይ ድርጅት ነው የነበረ። አይተነዋል እኮ ልደቱ በመጨረሻው ሰዓት የአዲስ አበባ ህዝብ በቃ እውነት መስሎት ጉሮሮ ለጉሮሮ ተናጥቀው ይሄ በፕሮፌሰር ብርሃኑ ነጋና ልደቱ አያሌው ተጠቃቅሰው እኮ ነው ላሻሉት። ልደቱ ከዳይ ብርሃኑ ከዳይ ምናምን ተባብሎ በዛ ያረባ ምክንያት ፈጣጥሮ እኮ የአዲስ አበባን ወጣት እኮ እንደ ጉር ነው ያስጨፈጨፉት በየቤቱ እየገቡ ማለት ነው። እኔ የሆነ ሰዓት አዲስ አበባ ላይ እኔ አስታውሳለሁ። በተለይ እዛ ዮሐንስ ሰፈር ምናምን አካባቢ ሄዳችሁ ጠይቋቸው። ወያኔ 1997 ላይ ምን እንዳደረገ ምን እንደሰራ እንዴት አድርገው የአዲስ አበባን ወጣት እንዳስጨረሱት። ታዲያ ልደቱ እኮ ህግ ኢትዮጵያ ውስጥ እኮ ህግ ቢኖር ኢትዮጵያ ውስጥ እኮ ፍትህ ቢኖር እኮ ልደቱ በፍትህ አደባባይ እኮ መጠየቅ ያለበት ሰው ነው። ባይዘው በዛ ደረጃ ነው አይደለም። እነ ስብሐት ነጋ አይደለም እነ ጀዋር መሐመድ በጆኖሳይድ ክስ የሚከሰሱ አካላቶች ቀርቶ ከነዚህ አካላት ጋር ቁጭ ብለህ የፖለቲካል ዲያሎግ አደርጋለሁ ኮንቨርሴሽን አደርጋለሁ ያልክ ቀን ወይ እንትሩን እንቀይረው። በቃ ምን ታገልለትን የተነሳነበትን አሁን እኛ የህልውና ትግል የምንለው መነሻ ማታገያ አጀንዳችን ምንድነው? አማራ ላይ መንግስታዊ መራሽ የዘር ጭፍጨፋ ተፈጽሟል አይደል? ስቴት ስፖንሰርድ ጄኖሳይድ ማህበረሰባችን ላይ ተፈጽሟል ብለን ነው የምንታገለው አይደል? ኦኬ ይሄንን ከቀየርን ይሄን መቀየር ከቻልን አሁን ዛሬ ይሄ ቲም በነልደቱና በነጀዋር የሚመራው ቲም አሰላለፉ ትክክል ነው ብላችሁ ብትመጡ በቃ ያለው ነገር ክላሽ ነው ማለት ነው። አካባቢው ትንሽ ማይነር የሆነ ኮንፍሊክት ነው ያለው ማለት ነው። አማራ ላይ ጄኖሳይድ አልተፈጸመበትም እያላችሁ ነው። this is impossible ሊሆን አይችልም። ይሄ በየትኛቸው መመዘኛ መስፈርት አማራ ላይ የዘር ጭፍጨፋ አልተፈጸመም ብለህ ክደህ ልትመጣ አትችልም። ያንን በዚህ ደረጃ ከመጣ ብቻ ነው the only thing ከነ ስብሐት ነጋ ጋር ቁጭ ብለህ ከነ ልደቱ አያሌው ጋር ከነ ማን ነው ይሄ ጀዋር መሐመድ ጋር ከነ ገዱ ጋር ምናምን ቁጭ ብለህ የጋራ አማራን አተርፋለሁ ብለህ አሁን እኔ ገዱ እውነት ለመናገር ጠይቁኝ ምናምን ብሎ ገዱ የሆነ ሰዓት ስለራሱ ክላሪፊኬሽን ሰጥቶ ነበር። ፍትህ ሲመጣ እጠየቃለሁ እኔ አሁን የራሴን አስተዋጽኦ ያድርግ ምናምን። አሁን አማራን ከብልጽግና የወጣውን አማራ ገፍተን አንዘልቀውም። እኔ በዛ ጀስት ላይክ ቢጫ ላይ ሰጥቼው ነበር። ጀስት በቃ በራሱ ፐርሰናሊ ቆሞ በቃ በሚችለው ምናልባት ጸጽቶት ከሆነ በሚችለው መንገድ አስተዋጽኦ ያድርግ። በዚህ ደረጃ ሲመጣ ግን ሂዝ ሜን ትግል ጠላፊ ገዱ በዛ ደረጃ አሁን እኔ ገዱ እነ ልደቱ ጋር የመጣበት ወይ አይታችሁታል። እንግዲህ አሁን ገዱ ያስተላልፈው መልእክት እዩት። አሁን ዛሬ ገዱ ያስተላልፈው መልእክት ምንም ይጎረብጥ ነገር የለውም። አሁን በመልእክት ደረጃ ከመጣን እነዚህ አካላት በቀላሉ የሚታይ አይደለም ነው። በጣም ረጅም ሰዓት አዳፕት ያደረጉት የሰለጠነ የካድሬነት አቅም አላቸው። ባይዘው እነገዱ ያላቸው የካድሬነት አቅም በፋኖ ደረጃ የለም። ይሄንን ማመን መቻል አለባቸው። ባይዘው እነ ልደቱ አያሌው ያላቸው የካድሬነት አቅምና የትግል ማጭበርበሪያ አቅም ፋኖች አላቸው ምናምን ብላችሁ የምታስቡ ከሆነ የዋ ናቸው። ወንድሞቻችን ኦነስት ናቸው። ወንድሞቻችን ታማኝ ናቸው። እነ ልደቱ ማለት የሆነ ሳለ ወይ ነጩን ጥቁር ብለው ከሆነ ጥቁር ነጭ ብለው ሊመጡ ይችላል። ፖለቲካ እንደዛ አይነት ደርቲ ነው። አሁን ጀዋር መሐመድ ዛሬ ላይ ለምሳሌ የብልጽግና ተቃዋሚ መስሎ ነው አይመጣ። እኔ አረጋግጥላችኋለሁ ጀዋር መሐመድ አብይ አህመድ ይወላችሁ ከስልጣን ምናምን ቢወርድም ይሄ የኦሮሞ መደብ ገዢ ከ4 ኪሎ እንዲወጣ አይፈልግም። አስረግጬ እነግራችኋለሁ። ይሄን 100% አስረግጬ ነው የምነግራችሁ። ጀዋር መሐመድ እኮ አብይ አህመድ የሚጠላው ምንድነው? በግማሽ በኩል በቃ ይሄ ችግር አለ። በቃ ሚስቱ አማራ ስለሆነች ምናምን በቃ ይሄ ሊያስጠልፈን ይችላል እኮ ነው። ትግሉን አሳልፎ ለሌላው ብሔር ብሔረሰብ ስልጣኑን ሊሰጥ ይችላል። ስጋቻቸው ባይዘው የኦሮሞ ብሔርተኞች ይሄ ነው። እዛ ጥርት ያለ በእናቱም በአባቱም እዛ ጋር መሆን ያለበት 4 ኪሎ ላይ መምራት ያለበት ትክክለኛ ኦሮሞ ነው ብለው ነው የሚያስቡት። በዚህ ደረጃ ጽንፈኛ ግሩፕ እያሰበ አሁን ጀዋር እኔ ተከብቤ ያለው ብሎ ሻሸመኔ ላይ ሌላው ቢቀር እንደው የጀዋር የሻሸመኔ ላይ የተጨፈጨፉት ወገኖች እኔ የነዛን ክርስቶስ ምስክሬ ነው አረሳም። የነዛ ሻሸመኔ ላይ በጀዋር ምክንያት የተጨፈጨፉ ኢኖሰንት አማሮችን እኔ እነሱን የመክዳት ያክል ነው ዛሬ ጀዋር ላይ ቁጭ ብዬ ኮንቨርሴሽንና ንግግር ካደረኩ ማለት ነው። ስብሐት ነጋ ጋር ቁጭ ብለህ
ምናምን በተመሳሳይ ማዕድ ጋር የምትካፈል ከሆነ ራያና የወልቃይትን አማራ ረስተሃል ማለት ነው። በዛ ደረጃ ልክ ሊታይ ይገባዋል። ልደቱ ላይ ዛሬ በዚህ ደረጃ ቁጭ ብዬ ምናምን የፖለቲካል ኮንቨርሴሽን አደርጋለሁ የሚል አካል ካለ ልደቱ ማለት መቼም ሊማር የማይችል ሰው ነው። በቃ አሁን ልደቱ እሱ አሁን ሰላማዊ ትግል ነው ይላል። ሰላማዊ ትግልን እንዴት ነው ከትጥቅ ትግል ጋር አዛምዶ የሚሄደው? አሁን ልደቱ ባይዘወይ እኔ አይ ዶንት ኖ ሳምታይምስ የሆነ ባጭር መክበር የሚፈልግ ባጭር በአቋራጭ ስልጣን የሚፈልግ ሰው ነው። ለዛ ነው እንጂ ልደቱ እውነተኛ ኢትዮጵያዊ ቢሆን መጀመሪያ የሚለው የነበረ ምንድነው ልደቱ አማራ በዘሩ እየተጨፈጨፈ ነው ብሎ ልደቱ እንግዲህ የቤት አማራ እዛው እንግዲህ ላስታ እንደመወለዱ መጀመሪያ ሊቆምለት የሚገባው እዛው አካባቢ መጥቻለሁ ላለው ማህበረሰቡ ጅራቱን ቆልፎ መጮህ ነበረበት። ሪያሊቲው ግን እነዚህ በህዝብ ደም የሚቀልዱ የስልሳዎቹ ርዝራጅ ናቸው። ለማህበረሰባችን ምንም የሚጠቅም ነገር የላቸው። ትረስት ሚ ነው የምላቸው። ይኸውላችሁ ሜቢ ዛሬ አርበኛ ዘመን እንደ ግለሰብ ፖለቲካውን አደንቃለሁ ምናምን እዛ ጋር ሰው ሀሳቡን የሚገዛ ኦዲየንስ ምናምን ታይ ያ አይደለም ሪያሊቲው። ቤኔፊቱን ያለውን ጥቅም የሚሰጠን ጥቅም እና ሪስኩን ካልኩሌት ስናደርገው የሚያመጣውን ዳሜጅ ካልኩሌት ቤኔፊት ዘ ዳውት ካልኩሌት አድርጉ። ዛሬ በተደረገው በይነመረብ ውይይት ላይ አማራ ተጠቃሚ ነው ወይስ ተጎጂ ነው የሚለው ጀነራላይዝድ የሆነ አሳሳ አድርጉ። ኮምፕሊትሊ የፋኖን ትግል የሚጠልፍ አካሄድ ነው። ይሄንን አካሄድ ደግሞ እንቃወማለን። አንድ ሁለት አፋባህ እንደ አፋባህ ይሄ ዛሬ አርበኛ ምንወደው አርበኛ ዘመነ ካሴ የተገኘው ራሱ እንደ ግለሰብ ነው ወክሎ ነው ወይስ እንደ ድርጅት ነው የሚለው ያ ማረጋገጥ እንፈልጋለን። ያ ብቻ አይደለም። አፋባህ ከነዚህ ትግል ጠላፊ በነልደቱና በነጀዋር ተቀነባብረው የአማራን ትግል ከሚጠርቡ ከዚህ ጀርባ ይውላችሁ አንዳርጋቸው ጽጌ ያለ እግዚአብሔር ምስክሬ ነው። ምዬ ነው የምነግራችሁ። ከዚህ ግሩፕ ጀርባ አንዳርጋቸው ጽጌ ያለ አውቃለሁ። ይሄንን ግሩፕ ይሄንን ቲም አውቃለሁ። እማውቀው ከመቼ ጀምሮ ነው? ከዛ ከጀርመኑ ስብሰባ ጀምሮ ነው። እኔ የምጠብቅ የነበረ የመጨረሻቸውን በዚህ ደረጃ እስከሚገለጡ ነው። ጀርመን ላይ እነ ጀዋር መሐመድ እነ ገዱና እነ ይሄ ኢንክሉዲንግ ሞጣና ወርቁ አይተ ነው እዛ ጀርመን ላይ ይቺ ድራማ የተመከረችው እዛ ጀርመን ላይ ነው። ጥንሷ የተጠነሰሰችው ዛሬ ላይ በዚህ ደረጃ ምናምን መተህ አሁን እኔ ያፍ በቃ እኔ ቀድም አሁን ዩተር ተናዶ ሊሆን ይችላል። እውነት ለመናገር ማርሸት የጻፈውን ገብታችሁ እዩት። በቃ ሰው ይታዘ አንዳንድ ጊዜ ራስን ማስገመትን ምንድነው? እኛ አማሮች በቃ እናከብራችኋለን፣ እኛ አማሮች እንወዳችኋለን። ቆይ የግድ ከኦሮሞና ከትግሬ ጋር ካልተጣመርክ አማራ ነፃ ይወጣም ያለ ማን ነው? እስኪ እቺን ጥያቄ መልሱልኝ። እስኪ 70 ሚሊዮን አማራ አለ እያልን በቁጥር ኢትዮጵያ ውስጥ አንደኛ ነን እያልን 5 ሚሊዮን የማይሞላ ትግሬ በምንም ብሎ ማህበረሰብ መታደግ ከቻለ 70 ሚሊዮን የሚሞላ አማራ ደግሞ ከሌላ እንግዲህ ከ5 ሚሊዮን ከማይሞላ ትግሬና ሌሎች ብሔር ብሔረሰቦች ጋር እርዳታ ከጠየቀ ይሄ ከባድ ነው ማለት ነው። ግን እንደ ፖለቲካል አካሄድ ከተባለ እኛ አሁን ከኦሮሞ ማህበረሰብ ጋር እንዴት መስራት አለብን? ከትግሬው ማህበረሰብ ጋር እንዴት መስራት አለበት? ምን አይነት የፖለቲካል አካሄድ መካሄድ አለበት? አትሊስት ወንድሞቻችን they have to make sure የአማራ የዘር ጭፍጨፋ ላይ ያልተሳተፈ አካል መሆን መቻል አለበት። ኢዳዝማር የኛ ቢዝነስ አይደለም። የኦሮሞ ማህበረሰብ እኛ አማሮች ይሄ ኦነግ የዘር ማጥፋት ፈጽሞብናል ብለን ነው ምናምነው። ወደዳችሁም ጠላችሁም ተቀበሉትም አትቀበሉትም እኔ አምናለሁ። ህወሓት የዘር ማጥፋት ፈጽሞብኛል ብዬ ነው ማምነው። አብይ አህመድ የዘር ማጥፋት ፈጽሞብኛል። ሶ መደብ ጥላት ማስቀመጥ አለብን። የመደብ ጥላት ማን ነው? እኛ ህዝብን ጥላት አንልም። አይ የኦሮሞ ህዝብ ግን ኦነግ ማለት እኔ ነኝ ካለ የአማራ የዘር ጭፍጨፋን አብሮ በኃላፊነት ደረጃ መውሰድ አለበት። የትግራይ ህዝብ ቲፒኤልኤፍ ማለት እኔ ነኝ ካለ የአማራ ህዝብ ላይ ለተደረገው የዘር ማጥፋት ኃላፊነቱ 100% መውሰድ አለበት። ከዛ ውጪ ቲፒኤልኤፍ እና ኦነግ አይወክለኝም የሚል ማህበረሰብ ካለ የራሱን ከዚህ ገለልተኛ የሆነ ኃይል አቋቁሞ ከአማራ የዘር ጭፍጨፋ ላይ ምንም ንክክ የሌለው ኃይል እውነተኛ የሆኑ የኦሮሞ ልጆች እውነተኛ የሆኑ የትግራይ ልጆች ወደ ፍሮንት ላይን መጥተው በአዲስ ትውልድ በአዲስ አስተሳሰብ መምጣት ነው እንጂ ያለባቸው
እንላለን። አሁን ትግራይ ውስጥ ደህና የተሻለ ወጣት ጠፍቶ ነው ወይ የቆረቆዘ የ75 ዓመት ሽማግሌ ኦቦይ ስብሃት ምናምን ወክላችሁ መጣችሁት? አሁን ኦሮሞ ውስጥ እንግዲህ ጀዋር የሚባል አጭቤ ወክለ ከምትመጣል አሁን ኦነግ የሚባል ሌላ ወክላ ጥርት ያለ ሌላ የተሻለ ሰው ለምን ይዛችሁ አትመጡም? እንግዲህ አሁን መድረኩ እንደ ኢትዮጵያ ነው ብዬ የምወስደው እነዚህ አይነት አጭበርባሪ እነዚህ እኮ መደበቅ አለባቸው። ባይዘው ከአርበኛ ዘመነ ካሴ ውጭ አሁን ዛሬ የተገኘው በሜሶን በኢሃፓ ምናምን በተለያየ የኢትዮጵያ ፓርቲ ውስጥ አማራን ሲያስገድሉ ሲያስጨፈጭፉ አማራው በዚህ ደረጃ እየተጨፈጨፈ ድምፅ አንሆንም ብለው እኮ የፈሩ ናቸው እኮ የተንበቀበቁ ናቸው እኮ። እኛ እኮ ነን እዚህ አሁን ያያችሁት ነው አይደል? ፋኖ ነው መሬት ነብሱን አስይዞ እኛ ነን እኮ በአደባባይ ለህዝባችን 24 ሰዓት እንቅልፍ ሳንተኛ 3 ዓመት ሙሉ ሳይበር ዋጋ እየከፈልን ያለን እኛ ነን። ዛሬ ግን እያየን ያለን ፕሮግራም እየመራ ያለው ልደቱ አያሌው የሚባል አጭቤ አማራ ላይ በማንነቱ ተመርጦ እየተገደለ ነው ማለት ብሎ የማይደፍር ሌባ ዛሬ የፋኖ ጠርናፊ ሆኖ መጥቷል። የወያኔ ጠርናፊ ሆኖ የኦነግ ጠርናፊ ሆኖ መጥቷል። ይሄ በእጅጉ አሳዛኝ ነው። ይሄ ብቻ አይደለም። ቀጣይ የዓለም አቀፍ መንግስታት የተባበሩት መንግስታት ሊሆን ይችላል፣ የአሜሪካ መንግስት ሊሆን ይችላል፣ የተለያዩ ዲፕሎማሲ የውጭ ዲፕሎማሲው አካላቶች ከፋኖ ጋር ዳይሬክት ኮንታክት እንዳያደርጉ በሩ መዝጋት ነው የሚፈልገው ይሄ ግሩፕ። አያችሁ ታዲያ ምን አይነት ተንከሲስ እንደሆነ፣ ምን አይነት ተንኮለኛ ግሩፕ እንደሆነ፣ ምን አይነት ሴረኛ ግሩፕ እንደሆነ። ይሄ ብቻም አይደለም። የዚህ ግሩፕ መጨረሻ ዓላማው ትራንዚሽናል ገቨርንመንት ማቋቋም ነው። የሽግግር መንግስት አቋቁሞ ከተቻለ አማራው ወደ ስልጣን እንዳይመጣ ማድረግ፣ ካልተቻለ ግን የሚወከሉ አማራዎችም ካሉ ለነሱ ሎሌ የሚሆን አድርገው እዚህ ውስጥ አሁን ግባ። ለምሳሌ እንግዲህ ወኪል ምናምን ብለህ ከ30 ምናምን በላይ ብሔር ብሔረሰብ እያሉ ነበር አይደል? አማራ እዚህ ውስጥ ሊኖረው የሚችለው አንድ ድምፅ ነው በቃ። በብሔር ብሔረሰብ ጭምብል አማራ መሬት ላይ ዋጋ እየከፈለ በአራት ማቅጣጫ የአማራ ልጅ አጥንቱንና ደሙን እየከሰከሰና ዋጋ እየከፈለ ምንም ጫካ ወርዶ እየታገለ ያላደለ ሶማሊ ጫካ ወርዶ እየታገለ ያላደለ ያን ያለ አሁን ዛሬ ተሰበሰብነ ምናምን የሚለው ይሄ የብሔር ብሔረሰብ ጥርቅም የታለ ሰራዊታቸው? ኦኬ እንደው ኦነግስ ጃልማሮ ይባል ሰራዊት ጫካ ገብቶ እየተዋጋ ነው። እንደው ቲፒኤልኤፍ ይባል ቋሚ ጠላት ናቸው። እስኪ እንደው ሰራዊት አላቸው ይባል። ሌላው ብሔር ብሔረሰብ ሰራዊቱ ይታል። አያችሁት? በምንም በዜሮ መጥቶ አማራ ወደ ሚሊዮን የሚጠጋ ጦር አደራጅቶ አንድ ድምጽ ብቻ ይዞ ነው ዛሬ የገባ። ሌላው ደግሞ ምንም ያላደራጀ ዝም ብሎ ከእንቅልፍ ተነስቶ የመጣው አሁን ልደቱ አያሌው አስባችሁታል? ልደቱ አያሌው አንድ ጦር መሬት ላይ ሳያደራጅ የዚህ ሁሉ አድራጊ ፈጣሪ ሆኖ ሲመጣ አይሚ አንዴ ቤተሰብ ምንድን ነው? አንዴ ታብታብ አድርጉት በእናታችሁ። የሆነ ነገር እያሳየኝ ነው እና ኮፒሊንግ አድርጉለት። ልደቱ አያሌው አሁን አንድ ጦር ሳይኖረው አንድ እንደው ተራ ጠባቂ እኮ የለውም እኮ አንድ የግል ጠባቂ ሳይኖረው ፋኖን የሚያክል ጃያንት የአማራ ህዝብ ጠበቃ የሆነ ኃይል ኢንቫይት አድርጎት ፋኖ የሚገኝ እኔ በጣም ያሳፍራል እውነት ለመናገር። እኔ አስረግጬ የምነግራችሁ አይደለም በፋኖ ደረጃ ልደቱ እኔን ኢንቫይት ቢያደርገኝ አልገኝም ነው የምላችሁ። አስረግጬ ነው የምነግርህ። በጣም ንቀዋለሁ፣ በጣም ጸየፈዋለሁ። ጀዋር መሐመድ እኔን ኢንቫይት ቢያደርገኝ አልገኝም። በዚህ ደረጃ እኔ ስነ ልቦና የአማራ ስትሆን በዚህ ደረጃ ነው መሰራት ያለብህ። ፋኖ አንደኛ የራሱን ማስከበር መቻል አለበት። ኢንቫይት ስለተደረክ ብቻ ነገሽ አብይ አህመድም ኢንቫይት ቢያደርጋችሁ ትሄዳላችሁ። እነዚህ ሰዎች እኮ ከአብይ አህመድ ተለይተው የሚታዩ ግለሰቦች አይደሉም። ታዲያ ማን ነው ኦቦይ ስብሃት ነጋጋ ቁጭ ብለህ የፖለቲካል ዲያሎግ አደርጋለሁ ካልክ አብይ አህመድም የሰላማዊ ጥሪ ሲያደርግልህ መገኘት መቻል አለበት። ምክንያቱም ለእኔ ስብሃት ነጋም ጀዋር መሐመድም ከአብይ አህመድ እኔ ለይቼ አላያቸውም። እንደውም ያደረጉት የአማራ ህዝብ ላይ ያደረጉት ክፋት የከፋ ይሆናል እንጂ ያነሰ አይሆንም ብዬ ነው የማስበው። አመሰግናለሁ። ዲሽቃው በጣም ያሳዝናል። ኦኬ አይሚ እኔም እጅግ በጣም አመሰግናለሁ። ቀጣይ ኢትስሚ ቆይታል መሰለኝ ነው ኤአርኤን ኢትስሚ መሰለኛ። እኔ ነኝ። ጎሄድ ኢትስሚ እንዴት ነህ? ሰላም ነው? እንዴት ናችሁ? ሰሞኑን ያልተገናኘን ስራ ላይ ስለነበርኩ ነው። ጠፍቷል። እንኳን አደረሰ ብያለሁ። ትናንት ባላችሁ ነበር። በትክክል እንኳን አብሯል። እሺ እኔም በተወሰነ መልኩ አዳምጫዋለሁ። ይሄ ሙሉ የእንትኑን
እዚህ ቤት ያላችሁት ግን ከኔ በፊት የተናገራችሁት አንዳንዶቹ ምን ላይ እንዳላችሁ አላውቅም፣ እናንተን ስታንድ። እኔ ግን በእኔ በገባኝ ለእኔ በታየ መልኩ የኔን ሀሳብ ለማካፈል ነው። እንግዲህ የትናንቱ ይሄ መግለጫ እኔ በሁለት አይነቱ መልኩ ነው የማየው። በአጠቃላይ መግለጫውን በተመለከተ ጥቅም አለው፣ ጉዳት አለው። ግን የትኛው ይመዝናል የሚለው ሀሳብ ላይ ነው የምሰጠው። የትኛው ነው የሚመዝነው ለማለት ካልሆነ በስተቀር የትኛውም ሁኔታ በየትኛውም ጊዜ ቢሆን የራሱ ጥቅም አለው፣ ጉዳት አለው። ግን ለእኛ የሚጠቅመን ብለን እንድንወስድ የምንችለው ጥቅምና ጉዳቱን በደንብ መዝኖ የትኛው ሚዛን ይደፋል የሚለውን እሱ መውሰድ ስላለብን ነው። እና እንግዲህ የተሰጠው መግለጫ እኔ በግልጽ በግለሰብ ደረጃ ነው፣ በቀጠናዊ መልኩ ነው ወይስ በድርጅት እንደ ድርጅት ነው የተሰጠው የሚለውን ግልጽ ያለ ነገር የለውም። ነገር ግን በእንደዚህ አይነት ሁኔታ መግለጫ ሲሰጥ በእርግጠኝነት በይፋ ሰብሳቢ ውስጥ ካልታወቀ ድረስ ያው የግድ 13ቱ መግለጫ መስጠት ስለማይችል በእርግጠኝነት ተነጋግረው በአንድ ሰው በኩል መልእክታቸው እንዲስተላለፍ ያደረጉት የሆነ ይመስለኛል። ይሄ እኔ ምልከታ ነው። በሌላ መልኩ እሱም እንደተናገረው እዛ መግለጫው ላይ የድርጅቱ ሀሳብ ነው ሳይሆን ግን በእኔና በእንትኑ በትግል ጓዶች ስም ብሎ ነው መግለጫውን የሰጠው። ስለዚህ ይሄ የድርጅቱ ሀሳብ እንደሆነ ያሳያል ማለት ነው፣ በገደምዳሜው ማለት ነው። ነገር ግን ዝም ብለህ ኢንፎርማል በሆነ ነገር ስታስበው ይሄ በእንደዚህ አይነት መድረኮች ላይ የድርጅቱን ሀሳብ ከሚመለከታቸው አካሎች ጋር ቁጭ ብለው ገምግመው በአንድ ሰው በኩል መልዕክቱ እንዲስተላለፍ የሚያደርጉት እንደሆነ ግልጽ ነው። ይሄ መቼም ህፃን አይደሉም እነሱ። ነገር ግን በይፋ በከሌ በኩል ምናምን ሲባል ያው ባይ ዲፎልት እሱ ሊያቀርበው እንደሚችል ይታወቃል። ግን እከሌ ሰብሳቢ ነው አይደለም የሚለውን ባላሳወቁበት የግድ ላለመናገር ያደረጉት ነገር ካልሆነ በስተቀር ሀሳባቸው የጋራ ሀሳብ ነው ብዬ ነው የምወስደው እኔ ፐርሰናሊ ማለት ነው። ያው እነሱ ስላልፈለጉት ያልፈለጉት ነገር እኔ ተማረጋ አልፈልግም። እንደዛ ይኸውልህ፣ ቆይ አሁን ምንም መግለጫ ባልተሰጠበት እንደዛ አይነት ውሳኔ ባትወስኑ ለምንድን ነው እንዲጣራ? ውሳኔ አይደለም እኮ ውሳኔ ሳይሆን አይደለም እንደዛ አይነት ስቴትመንት ይኸውልህ፣ እኛ ጥያቄን ጠይቅ፣ በቃ ድርጅቱ ምላሽ ይስጥ። ለምን መሰላችሁ? ድርጅቱን አፋባሃ ታስመቱታላችሁ ለፖለቲካል ፕሮፓጋንዳ። ይጋር ቢ ኬርፉል ጋይስ። አሁን አርበኛ ዘመነ ካሴ ኢንዲቪጁዋል ቀረበም ድርጅት በቃ ይሄ ሌትስ ዘም ክሊር አውት እንዲያደርጉ እናደርጋቸው። አሁን ለምሳሌ አንተ ኢንፎርሜሽን የለኝም። ቆይ ወንድሜ፣ አሁን አንተ በምትለው ደረጃ እኔ ኢንፎርሜሽን የለኝም። ሶ መሆን ካለበት ምንድነው መሆን ያለበት? ድርጅቱ በቃ አርበኛ ዘመነ ካሴ ፍጻሜ አንዱ ነው። ድርጅት ከነዚህ አካላት ጋር ያለው ቁርኝነት ምንድነው ተብሎ ህጋዊ ጥያቄ መጠየቅ የለበትም ወይ ነው? ኢትዝሚ ዳሴር እኛ አሁን ስለ መልእክቱ አይደለም አርበኛ ዘመነ ካሴ መልእክቱን እንኳን ማስተላለፈው። እኛ የምንፈልገው ከነዚህ አካላት ጋር አፋባሃ ያለው ቁርኝነት ምንድነው ነው? ቀጣይ ፐርሲስተንት ነው ወይስ የዛሬ ብቻ ነው ኢንቫይቴሽኑ ወይስ ይቀጥላል ነው? እዛ ጋር እኔ ገና እኮ መግለጫውን የሰጠው አካል ላይ ነው ሐሳብ እንትን እያልኩ ወደ በፊት ውስጥ እኮ ልገባ ነው። ስለዚህ እንደተባለው መግለጫ የተሰጠው በግልጽ ዲፋይን የተደረገ ነገር ማረጋገጫ የተሰጠበት ነገር የለም። እንደ ድርጅት ነው እንደ ግለሰብ ነው ወይስ የድርጅቱ አቋም ነው የሚለውን ሁሉም ሰው ሊያስማማ በሚችል መልኩ የሚታይ ነገር የለውም። ነገር ግን በገደምዳሜው ካልሆነ ሁላችንም እንዳስተሳሰባችን ካልወሰድነው ቁርጥ ያለ ነገር የድርጅቱ ሀሳብ ስለመሆኑ ራሱ በግልጽ የሚያሳይ ነገር የለውም ነው እኔ ገብቷችሁ ከሆነ ማለት ነው እኔ ሀሳብ። ስለዚህ እኔ ራሴን ሀሳብ ልሰጥ እችላለሁ። ሰንበዲ ሰዎች እንደፈለጉት አይነት ሊመነዝሩት በሚችል መልኩ የተሰጠ የእንትኑ የድርጅቱ አቋም ስለመሆኑ ራሱ አንደርላይን የሆነ ነገር የሚያሳይ ነገር የለውም ለማለት ፈልጌ ነው። በገደምዳሜው ዝም ብሎ የተቀመጠ ነው ለማለት ነው። ስለዚህ እዚህ ላይም ዲፋይን ተደርጎ የድርጅቱ አቋም ነው አይደለም የሚለው ተመስምሮበት ኢቭን መግለጫው መሰጠት ነበረበት ለማለት ነው፣ ግልጽኛ ከሆነ ማለት ነው። ከዛ ውጭ እንግዲህ መግለጫው መሰጠቱ ጥቅም አለው ጉዳት አለው የሚለው እኔ ጥቅም አለው ብዬ የምወስደው ሁለት ነጥቦች ላይ ነው። ሶስት ነጥቦች ላይ ማለት ነው። ከዛ ውጭ ያለው በጣም በርካታው ነገር ለዚህ የአጥንትና የህይወት መስዋዕትነት እየተደረገበት ላለው ነገር በርካታውን ነገር በጣም ወደኋላ የሚያስቀርና
ትጥቁን የሚጎዳ ማህበረሰቡ አጠቃላይ በማንነቱ እየደረሰበት ካለ በአንድነት ሆ ብሎ የተነሳበትን ትግል ወደኋላ ሊጎትት የሚችል ነገር ነው ብዬ ነው የማስበው። ከጥቅሞቹ ጋር ስወስድ አንደኛው በመላ ኢትዮጵያ ላይ ያሉ በዋና ዋና የብሔረሰብ ተጠሪዎች በተለይ የህዝብ ሶሻል ቤዝ ያላቸው ሰዎች እዛ ላይ አሉ። ስለዚህ የአማራን የትጥቅ ትግል ኮዝ በትክክል በእነዚህ የሶሻል ቤዝ ስላላቸው ለማህበረሰቡ ወደታች የአማራን የትጥቅ ትግል በደንብ ምክንያቶቹን ቁልጭ አድርጎ ወደታች ማሳየት የሚያስችል ነገር አለው። ምክንያቱም በራሳቸው ፌስቡክ እና በራሳቸው እነዚህ የተሳተፉበት ሲሆን ሰው የአማራ አሁን ፋኖ በየትኛውም አካባቢ ተንቀሳቅሶ የራሱን ለትጥቅ ትግል የተነሳበትን ኮዝ ተንቀሳቅሶ ኤክስቴንሽን ልስጥ ከሚል በእንደዚህ አይነት አማራጭ መሰጠቱ ማህበረሰቡ የበለጠ የትጥቅ ትግሉን ምክንያታዊነቱን ፋኖ የሚለውን መንግስት ከሰጠ የስም ማጥፋት ዘመቻ በተቃርኖ በትክክል አድርጎ ለመረዳት ያመቸዋን ብዬ አስባለሁ። እንዲረዳው ማለት ነው። ኦሮሚያ አካባቢ ያለውን፣ ትግራይ አካባቢ ያለውን በተለይ እነዚህ ዋና ዋና የሚባሉ በተቃርኖ የቆሙ አካባቢዎች በራሳቸው ደጋፊ ሶሻል ሚዲያ ሲለቀቅ የበለጠ ብዙዎቹን እንዲማሩበት ያደርጋል ብዬ አስባለሁ። ሌላ ለዲፕሎማሲ ለዓለም አቀፍ ማህበረሰቡ ፋኖ ለሰላም ያለውን ቁርጠኝነት ያሳያል። ለሰላም ያለውን ቁርጠኝነት ምናልባት በቃ ተገዶ ገብቶ ነው እንጂ ለሰላም ያለው ቁርጠኝነት አሁንም እጁን የዘረጋ ነው የሚለውን ነገር የሚያሳይ ምልክት እንዲኖር ለማድረግ የሚጠቅማን ብዬ አስባለሁ። በሌላ መልኩ ሁሉም እዛ ላይ የተሰበሰበው እንግዲህ ወደ በግምት አንድ 10 ምናምን ሰዎች ናቸው መሰለኝ ያቀረቡት። ሁሉም በአብዛኛው የተናገሩት የመንግስትን አምባገነንነትና ገዳይነት በራሱ ማህበረሰብ ላይ የመተኮስ የሌለባቸውን ዘመኑ ያፈራቸውን የጦር መሳሪያዎች በመጠቀም የራሱን ዜጋ እየገደለ እንደሆነ እየጨፈጨፈ እንደሆነ በ7 ዓመት ቆይታው የሰራቸውን የብልግና ስራዎች ቁጭ አድርገው ነው ያስረዱበት። ይሄ በጋራ ጨፍጫፊነቱን ማስረዳታቸው ወደደም ጠላም ይሄን የሚከታተለው ሰው በብዙ ርቀት የሱ ደጋፊ የሆኑትን ሰዎች ራሱ የሚጎረብጥ አብዛኛዎቹን ከድጋፍ ሊያወጣ የሚችል የህዝብን አመፅ ሊያበረታታ የሚችል የሶሻል እንትኑን በደንብ ወደ ትግሉ ሊያመጣ የሚችል የማንቂያ እንትን ይጠቀምበታል ብዬ አስባለሁ። እንግዲህ እንደኔ እንደ ጥቅም ናቸው ብዬ የማስበው እነዚህ ናቸው፣ ጥቅም ካላቸው ማለት ነው። ከዚህ ውጭ ያሉት አጠቃላይ እኔ ከኔ በፊት የተናገሩትን በሙሉ ሊያመጣ የሚችለውን ዲስትራክሽን ሙሉ በሙሉ ነው የምገዛው ማለት ነው። ምክንያቱም እነዚህ ሰዎች በኢትዮጵያ የፖለቲካ ልምምድ የሆነ ኃይል መስዋዕትነት ከከፈለ በኋላ ምንም አይነት መስዋዕትነት ባልከፈሉበት ሁኔታ በማጣደብ በዚህ አይነት መልኩ ቅድምና ሃይማኖቱም ሲሏቸው የነበረው እነዚህ ሴረኞች የአማራን የትጥቅ ትግል የማይደግፉ ዓላማ የላቸውም ብለው በግልጽ በአደባባይ የሚናገሩ ሰዎች እነ ልደቱ፣ ሌሎችም በርካታ ሰዎች አሉ። እነ ጀዋር የትግራይ ብሔርተኛ ቲፒኤልኤፍ የመጡት በሙሉ ውሸት ነው። የአማራን የፋኖ በትግል ሂዶ በዚህ አይነት ሁኔታ ማሸነፍ ከቻለ እነሱ ሊያተርፉ እንደማይችሉ ስለሚያውቁት ከዚሁ ለማክሸፍ የሚጠቀሙበት መጋጋጥ ነው ብዬ ነው የማስበው። ስለዚህ ትግሉን ለመጥለፍ ያደረጉት የረቀቀ ውስብስብ የሆነ ይሄ በማር የተለወሰ መርዝ ነው። በማር የተለወሰ መርዝ ማለት ነው። ቅድም የተናገርኳቸው እነዚህ ከውጭ ስታያቸው በጥቅም ደረጃ ያሉ የሚመስሉ ነገር ግን ከውስጥ ላይ በረቀቀ ሚስጥር ትግሉን ሊጠልፍ የሚችል ሆኖ የታየበት ነው። ስለዚህ በጣም አስቸጋሪ ነው። እኔ ድጋሚ ላለመናገር ፈልጌ ነው። ከዛ ውጭ እኔ በጣም የተረዳሁት ነገር እኔ የኛ የፖለቲካ ስታንዳችን እኔ በጣም የሚገርመኝ አሁን እሺ
ሲደረግ የነበረው በሌላው በዚህ በጎጃም አካባቢ ያለው ብሔርተኛ የጽንፈኛው ቡድን ከዚህ በፊት ሲባል የነበረው እዚህ ወሎ አካባቢ ያሉ ልጆች የሆነ ወቅት ላይ ከገዱ ጋር ተደዋወሉ በሚል በሆነ ጉዳይ ላይ ተነጋገሩ በሚል እሱ ተነስቶ ከእነዚህ ሰዎች ጋርማ ንግግር ካላቸው እንዴት የኛን ሲጨፈጭፈን ከሆነ አካል ጋር ይነጋገሩሉ ተብሎ የስም ማጥፋት ዘመቻ የተደረገባቸው ነበሩ። አይደለም አንድ እንትን መድረክ ላይ ቁጭ ብሎ ዝም ብሎ በስልክ ኖርማል ንግግር በተደረገ አሁን የብሽሽቅ ፖለቲካ መሆኑን የሚያሳየው በትናንቱ መግለጫ ላይ ያን መግለጫ ስለሰጠ የተለየ ተደርጎ በቃ የተለየ በቃ የስኬት ጫፍ ተደርጎ ሲጠቅሱ ሳይ ወይ ይሄ ነገር በቃ የብሽሽቅ ነው። ሌሎቹ ሲያደርጉት የጥፋት የሆነ አካል ሲያደርገው የኛ ነው የኛና የነሱ ተብሎ የተቀመጠ የፖለቲካ ይሄ ዝም ብሎ በጥላቻ ፖለቲካ ላይ የሰከረ በራስ ማህበረሰብ ላይ ራሱ በጣም ያስጠላ ነው። ከልኩ ያለፈ በጥቅምና በጉዳት ያልተተነተነ በቃ የሆነ ሰንበሪ ሲሰራው ትናንት አርበኛ ዘመነ ካሴ ለነሱ ብቻ ሳይሆን ለእኛም ነው ለሁላችንም ነው የአማራ አይከን ተብሎ ፊገር የሆነ ሰው ነው። በሱ ምንም እንትን የለብንም። ግን እንደ አማራ ሳይሆን እንደ አካባቢ ሰው በቃ የኛ ሰዎችማ እንደዚህ እኮ ናቸው አሳየናችሁ እኮ ይኸው እንደዚህ ሆነ ምናምን በጣም ተራ የህፃን ልጅ ጨዋታ ዘመና ሲያደርገው ቅዱስ የሆነ በዛ የተለያየ በድርጅቱ ላይ ጥላቻ ያለባቸው ሰዎች ጋር ሐሳብ ስለሰጠ ከዚህ በፊት ሲሰጡት የነበረውን ሐሳብ እንዴ ድርጅቱ የሚደግፉ ሰዎች እኮ ማንም ሰው ይሁን ማንም በማይጎዳ መልኩ ሐሳብ መከራከር እስከተቻለ ድረስ ቢነጋገር የሐሳብ ብዙሃነትን ተካቶ ቢናገር ምን ችግር አለው ሲባል ለምን ከነሱ ጋር መታየት የለበትም ጭራሽ አብሮ መጓዝ የለበትም ጭራሽ መነጋገር የለበትም ሲሉ የነበሩ ተገልብጠው ይህን መግለጫ ሲያደርጉት ሲያንቆለባጵሱት የነበረውን ምንም አይነት እንከን እንደሌለው ተደርጎ ሲነገርበት የነበረው አግባብ በቃ ይሄ ዝም ብሎ ግራ በመጋባት የሚደረግ ድጋፍ እኔ አሁን በውስጣችን በኩል ያለው እንትን ለድርጅቱ ያለን እንትን እኔ በጣም ግራ ነው የገባኝ። እነዚህ አልማዝ ወለጭራ በቃ እያደረጉት የነበረው የሚያንቆለጳጵሱት ማለት ነው ፈጽሞ ስህተት የሌለበት ንግግር ተደርጎ ሲሰራበት የነበረው ማለት ነው ከሴራ የጸዳ ተደርጎ ማለት ነው። ግለሰቦች በቃ ነግሰው የታዩበት ድርጅቱ አይደለም ግለሰቦች የግለሰብ ማንገሻ በቃ የተሻለ ተደርጎ የገጽታ ግንባታ ሆኖ እየተደረገበት የነበረውን ሳይ እጅግ በጣም በቃ ፖለቲካችን በጣም ከኋላ የቀረ እንደሆነ ያሳየናል። እና እኔ የውስጥ አንድነታችን አንድ ባልሆነበት በብዙ ነገሮች ድሮ በብሔር ነበር፣ አሁን ደግሞ በቀጠና እየተከፋፈል በሰፈር ተወሽቀን እርስ በርሳችን አንድነታችን ባልጠነከረበት ሁኔታ ጦራችን ተዋህዶ አንድ የአማራ ጦር ባልተፈጠረበት ሁኔታ ከገዳዮቻችንና ከትግል ጠላፊ ጋር አብሮ ተነጋግሮ ነገ አንድ ሆኖ መውጣት ይቻላል የሚለውን የዚህን ማህበረሰብ የትግል ጥያቄ የወጣለትን ዓላማ ከግብ ማድረስ ይቻላል ነው የሚለውን ነገር በትልቁ ጥያቄ ምልክት ውስጥ ሊያስገባው የሚችልና ተራ ፕሮፓጋንዳ ነው ብዬ ነው የማስበው። አጠቃላይ እናንተ በብዙ ነገር ስለተነተናችሁት ብዙ ጊዜ እንዳልወስድባችሁ ብዬ ነው። አመሰግናለሁ። ኦኬ ታንክ ዩ ኢትስ ሚ። በጣም የቆየች እህቴ ከታች መጨረሻ ላይ ያለሽው ቤትሽን ታነሺዋለሽ ከታች ያለሽው እኔም መሰለኝ አይ ቲንክ ካርሎስ ሶሪ አንተ ነው ማነው ያሬን ማነው የሚቀድመው የትኛዋን ማነው አስቀድማት ሲሉ ነበር ከታች እየጻፉ እሷን ትናገር ሲሉ ነበር። አንተ ነህ የትኛውን የምትቀድሙት ያሬነሽ ማን የትኛዋ ነች ከታች? እኔ ነኝ የሚቀድመው። ኦኬ እሺ በቃ ደስ ያላችሁ አንደኛችሁ አጠር እያደረጋችሁት ግን ኦኬ አጠር አድርጌ ነው መናገር የምፈልገው። ይሄ ትናንት ነው ኢንተርቪው የተሰጠው በዘሜ ከጥቅሙ ጉዳቱ ያመዝናል እና በደንብ መታየት አለበት። እንደ ድርጅቱ መጠየቅ አለበት። እነዚህ ሰዎች ከአማራነት ሲፉቆ የነበሩ ሰዎች ናቸው። አማራ የለም ብለው የሚያምኑ አማራ ሆኖ እነ ልደቱ አያሌው ምን አይነት ፖለቲካ በአማራ ላይ ቁማር ሲሰሩ እንደነበር አሁን እንኳን አማራ ጄኖሳይድ እየተፈጸመበት እና
አማራ ከፖለቲካም ከኢኮኖሚም ተገፍቶ ሲወጣ እነ ልደቱ አያሌው ስለ ኢትዮጵያ እንጂ የሚያቀነቅኑት ስለ አማራ ቀንቅነው አያውቁም። ከእነዚህ ሰዎች ጋር ውይይቱ ጠቃሚ ነው ብዬ አላስብም። እና አቦይ ስብሃት የአማራ ምን ያክል ጥላቻ እንዳጠመቃቸው የሚታወቅ ነው። ምንም የሚነገር ነገር አይደለም። እና በደንብ መታየት አለበት ድርጅቱ። ይሄ መግለጫው የተሰጠ እንደ ድርጅት ነው እንደ ግለሰብ ነው የሚባለውም በደንብ መጠየቅና ተነሱ መግለጫ ያስፈልጋል ብዬ አስባለሁ። ጀዋር በነገራችን ላይ ተቃውሞ የሚያቀርበውና በዚህ ያክል የሄደው አብይን ጠልቶት ወይም ደግሞ ያለውን ስርዓት ጠልቶ ሳይሆን በአባቱም በእናቱም ኦሪጂናል የሆነ ኦሮሞ መምጣት አለበት ነው። በጣም ከብዙ ኦሮሞ ልጆች ጋር ለብዙ ጊዜ ፊት ለፊትም በተለያየ ነገርም ተወያይቼ አውቃለሁ። አብይን ለምን እንደሚጠሉት ሁሉ ጠይቄያቸው አውቃለሁ። አብይ ትክክለኛ ኦሮሞ አይደለም ብለው ነው የሚያስቡት። ይሄ ያላቸው ብሔርተኝነትና ጥላቻቸው ልክ ይሆን አይደለም። ጀዋር ምን እየሰራ እንዳለ ከጀርባ ምን እየዘወረ እንዳለ የሚታወቅ ነገር ነው። ስለዚህ በዚህ ፕሮግራም ላይ የተገኙት ሁሉ ለአማራ ምን ያክል ጥላቻ እንዳላቸው ቢታወቅ እና ያውቁታል። ዘሜ አርበኛ ዘመነ ይሄ ይጠፋዋል ብዬ አላስብም። ዘሜ በዚህ መልእክት ያስተላለፈው ሜሴጅ ለሱ ጠቃሚ ሆኖ አግኝቶት ሊሆን ይችላል፣ ግን ለድርጅቱና እንደ አማራ ህዝብ ደግሞ ይጠቅማል የሚለው ብሎ አስበው ሊሆን ይችላል። ግን በደንብ መታየት አለበት። ይሄ የአማራ ትግል ብዙ እህት ወንድሞ እያንዳንዳችን ቤተሰቦቻችን ወንድሞቻችን ገብረናል። ቤተሰቦቻችን ከኢኮኖሚ ውጭ ሆነዋል። ከኢኮኖሚ ውጭ የሆነበት ትግል ነው። ስለዚህ ይህ ትግል እንዳይጠለፍ እያንዳንዱ ሳይበር ላይ ያለም ሆነ መሬት ላይ ያሉት እያንዳንዱ ጥንቃቄ ያስፈልገዋል ብዬ ነው የማስበው። ስለዚህ ኢንተርቪው የተደረገው ኢንተርቪው እና በስ የቀረበበት እና ያቀረቡት ሰዎች ኢንተርቪው ልክ ቢሆንም ይሄ ኢንተርቪው ወይም ደግሞ ዛሬ ተገኝቶ የተሰጠበት መግለጫ ነገ ምን ይዞ ይመጣል የሚለው ነው መታየት መቻል ያለበት። የዛሬው መግለጫ ምን እያለሰለሰ ነው? ወዴት ነው ሊመራ የሚችለው? ስለዚህ በደንብ መታየት አለበት። ድርጅቱ እንደ ድርጅት ተጠያቂ መሆን አለበት። ማለት ተጠያቂ መሆን አለበት ብዬ ስል ይሄ ጥያቄውን ለህዝቡ ያቀረቡትንና የቀረበበትን ይፋ መደረግ አለበት። ምክንያቱም አወዛጋቢ ስለሆነ እኒህ ሰዎች አወዛጋቢ የሆነበት ምክንያት እኒህ ሰዎች የአማራ ታሪካዊ ጠላትና ጄኖሳይድ የፈጸሙ ናቸው። አቦይ ስብሃት ሲቀርብ አቦይ ስብሃት እንዲሁ ሌላውን ትታችሁት ማይካድራ ላይ በሺዎች የሚቆጠሩ የተጨፈጨፉ ጄኖሳይድ የፈጸመን ድርጅት ወክሎ ነው የመጣው። ይሄ በጎን ወክሎት የመጡ ድርጅት ኦነግና ውሃት ቅንጅት በማድረግ በአማራ ክልል ላይ ህፃናት አይወለድም ተብሎ ጽንስ ተወልዶበታል። አማራ በአማራነቱ ቄሪያ ታርዶ ቄሪያ ነው ይባላል። ይሄ የአማራ ትግል በአማራ ላይ ጄኖሳይድን የፈጸሙትን ሰዎች ለፍርድ ለማቅረብ ነው። ስለዚህ ይሄ ደግሞ ዓለም አቀፍ ይሄ ጄኖሳይዱ ዓለም አቀፍ ነው። አገር አቀፍና ሳይሆን ዓለም አቀፍ ለማድረግ ነው የአማራ ትግል የተወጣው። ስለዚህ ይሄን በምን ያክል ደረጃ ነው ይሄ ድርጅቱ የሚያየው? መግለጫ ሲሰጥ በምን ያክል አይቶት ነው ወይስ እንዴት ተመልክቶት ነው ያቀረበው? ይሄ ለአፋባ ደጋፊም ሆነ ለአማራ ህዝብ አወዛጋቢ ስለሆነ ለዚህ መግለጫ ያስፈልገዋል ብዬ አስባለሁ እና በደንብ መታየት መቻል አለበት። ሃይሚም ሆነ ሞሸ በደንብ ተንትነውታልኝ አቅርበውታልኝ። ግን ያው እያንዳንዱ ሰው ሀሳብ መስጠት መቻል አለበት። ጠቃሚም አለው መግለጫው፣ ጎጅም ነገር አለው እና ግን ተጠቃሚነቱ ጎጅነቱ ያመዝናል ብዬ ነው የማስበው። ያው እስኪ ሌሎቻችሁም ያላችሁን ሀሳብ ሄዱበት። ኦኬ ያሬ እናመሰግናለን። ሰላም ብያለሁ። ሁላችሁ የምትናገሩት አንድ አይነት ነገር ነው። ዋስ ፕላን ቢለኛ እኔ የዛሬ 8 ወር አሁን ከዛሬ ወር በፊት ነው የዛሬ ወር ይሄን ነገር ዲስከስ አድርገነዋል ከነ ኑንያት ቤት ማለት ነው። እና አሌክስ ዛሬ ቢመጣ ደስ ይለኛል። ለምን ይሄን ሁሉ ኢንፎርሜሽን ይዘሽ ለምንድን ነው ዝም ያልሽው ሲለኝ I didn't have to say it ታይሙን ጠብቆ የሚፈነዳ ነገር ነው አልኩ። ለምን አንድ ነገር እንድታውቁ ገዱ ከኢትዮጵያ ሲወጣ ከአብይ ጋር ተጣልቶ አይደለም። ለጀነራል ተፈራ ሕክምና እምቢ አለ ለሚስቱ ለማሳከም ነው ተብሎ ገዱ የወጣውን ማሰብ አለባችሁ። ግን
ዋይት ሃውስ ገብተው ሲነጋገሩ ገዱ የአብይ ቲፎዞ ነው የነበረው። አሜሪካ ናት ኖ ኖ ኖ ይህን ሰውዬ በቲፒኤልኤፍ መንቀል ስላልቻለች የአማራ ፋኖ ጦርነትም ስለሚያዩት ስለሚከታተሉት ከሁሉም ኢትዮጵያዊ የተወጣጣ እኛ ብሔር ምናምን መሮናል፣ አይሆንም፣ ኢትዮጵያ እንዳትፈርስ ይፈልጋሉ ለራሳቸው ጥቅም። እንደ ኮርን ኦፍ አፍሪካ በጣም ስለሚያስፈልጋቸው የኢትዮጵያ መፍረስ ለእኛ ሳይሆን ለአሜሪካ ያሰጋታል። ስለዚህ ከሁሉም ሰብስባችሁ ሁለት ተወካይ ከሁሉም ብሔር ብሔረሰብ ይዛችሁ ኑ እና የለውጥ ሽግግር ይደረጋል ብላ ቀንዱን አባራ ለገዱ የነገረችው አሜሪካ ናት። ይሄን ኢንፎርሜሽን ከዛው ከተሰበሰቡት ውስጥ ነው አውጥቶ የነገረኝ። አማራ አይደለም ሌላ ዜጋ ነው። ግን እንደዚህ ሲነግረኝ እኔ እንዲያውም ቆይቷል ለተምር ነግሬያታለሁ። ገዱ እንደዚህ ሊያረግ ይሄ ሞላጫ ተመልሶ መጥቶ አማራን ሊሸጥ ይፈልጋል ብዬ ነግሬያታለሁ። ከዛ ከነኑያት ቤት ስናገር ይኸው አሌክስ ሰምቶኛል። ለምን ይሄን አውቀሽ ምናምን አለኝ። ይሄ ነገር እነሱ ኢማጂን ልደቱ በለው ስብሃት በለው ከዘመነ ነጥላችሁ ሌሎቹን ብታያቸው የአማራ ጠላቶች ናቸው። ግንኙነት ያላቸው በቲፒኤልኤፍ ነው። የዲፕሎማሲው ቅርብነት አላቸው። ላቢዮስቶች ናቸው። በዛ የሽግግር መንግስት ብለው ይዘው ሊመጡ ሊጭኑበት ነው። እንደ አማራ ግን አሁን ተነስቷል፣ ታጥቋል። እንደ ቡርኪናፋ ሆነ መጋፈጥ ነው እንጂ ሌላ አብይ አምጥቶ ጭኖ ሊያሽከረክር ሲል ዝም ማለት የለበትም። ግን እኔ ይሄ ነገር ፕሪ ሪኮርድ ነው? ይሄ ድርጅቱ ከመስረቱ በፊት ነው ወይስ? እኔ የሰማሁት ፕሪ ሪኮርድ ነው። ይሄ አሁን ኢቨንት ላይ ሆኖ ላይቭ አይደለም የተሰራጨው። ከአሁን በፊት ተሰብስበው ያደረጉት ነገር ነው የሚባል ኢንፎርሜሽን ሰምቻለሁ። ባላችሁበት በኩል ሃይሜ ማጣራት ትችላለ መቼ ሪኮርድ እንደተደረገ። ግን አሜሪካ ገዱ ነምበር 1 የአማራ ጠላት ነው፣ አይታመንም። አንዴ ሽጦናል፣ ሁለተኛ ሊሸጠን ነው የመጣው። እንዴት እንደተሰባሰቡ ጃዋርም ከአብይ ጋር አኩርፏል። በቃ ለምን እዛ ኢትዮጵያ ውስጥ ቁጭ ኬንያ ነው ያለው ሰው ራሱም የዛ የኦሮሞ መንግስት መሆን ይፈልጋል። ኢማጂን ዘመነ ምንን ይዞ ነው እዛ የተደራደረው? ነው ራሱ ለዘመነ የሚጠልፍ ነገር ነው ራሱን እዛ ውስጥ ያስገባው። ለምን የሽግግር መንግስት አሜሪካ ትፈልጋለችና ና ፓርቲስፔት አድርጉት ብሎ ሩጦ ሲሄድ ከነሱ ጀርባ ምን አይነት ወጥመድ አለ ብሎ ማሰብ አለበት። ለምን አሜሪካ ናት እያመጣች የአፍሪካን የምታሽከረክር መንግስት የምትጭንበት። እንደ አፍሪካ ግን ቆም ብለህ እንደ ሌሎቹ አፍሪካ መቆም ትችላለህ። እኔ የምለው እንደዚህ ነው። እነሱ የተሰባሰቡት ልደቱም ቢሆን ምናምን ሁሉም የአማራ ጠላቶች ናቸው። ስብሃትም ቢሆን አሁን አማራ ታጥቋልና ሄደን ይሄን ትግል እናኮላሸው ነው። ግን ዲፕሎማሲውን ተጠቅመዋል። ይሄ ምንም የሚያጠራጥር ነገር የለም። ቅርብነት ስላላቸው ላቤስ ስላላቸው ሄደው ተደራድረዋል። ግን ገዱ ቲፎዞ የነበረው ላቢ ነው። አሜሪካ ናት አይሆንም ብላ መንገዱን አስቀይሳ እንደሌሎቹ ሌላ ሁለት ከብሔረሰቦች ሁለት ይዛችሁ ኑ ነው የተባሉት። የሰማሁት ነገር ሪያሊቲ መጥቶ እንደዚህ ስብሰባ ላይ አይናቸውን አፍተው መጥተዋል። ሃይሚ ስራበት፣ ፖለቲካውን ሌሎችም ስሩበት። እኔ ደክሞኛል። ፖለቲካል ስራ አይደለም የመጣሁት። ኢንፎርሜሽኑ ግን ይሄ ነው። አመሰግናለሁ። እሺ እኛም እናመሰግናለን። ቀጣይ ተረኛ ታች ያለው በጣም ሶሪ በጣም ስለቆየ ይቅርታ። አመሰግናለሁ ካርሎስ። ይኸው እንግዲህ ከላይም ከታች ያላችሁ ወንድሞች እህቶች የሰጣችሁት አስተያየት ገንቢም ነው። በአንድም በሌላም ሁሉም ሰው የሚመስለውንና ይሆናል ብሎ የሚያስበውን ስጋት ነው ያስቀመጠው። ይሄ በጣም አሪፍ ነው። እንደዚህ መወያየት አለብን። እኔ የራሴን ሀሳብ ነው ማንጸባርቀው። እንግዲህ ሞቶውን ስናይ ጦርነት ይብቃ ሰላም ይስፈን የሚል ነው። ስለዚህ ማንኛውም ታጋይ ማለት የሚታገሉ ሰዎች እናውቃቸዋለን። ማንኛውም ጦርነት ከዚህ በፊት የሚያደረጉት ህወሓትም ይሁን ሌላው ሰው ንግግር አድርጉ ሲባሉ በማንኛውም መድረክ ቃለ መጠይቅ ይሰጣሉ፣ ይሳተፋሉ። አሁን እኔ እንደራሴ ግን በእኛ ግን ከዚህ ቦታ ሄደህ ንግግር ማድረግ የለብህም፣ ይህን አደረግ ማለት ትግሉን አስጠለፍ ማለት ነው የሚል
አብዛኛው በአማራ ብሔርተኛ ሀሳብ ሲንሸራሸር ያለው እኔ ለራሴ አሁን ጥያቄ ይፈጥርብኛል። ከሌሎች ከኢትዮጵያ ማህበረሰቦች ጋር እንዴት ነው የምንነጋገረው? ለምሳሌ ኦሮሚያ ጃልመሮ አለ፣ ጀዋር አለ፣ አብይ አህመድ አለ። ትግራይ ውስጥ የታወቀ ነው አቦይ ስብሃት አለ፣ አሁን ጌታቸው ረዳ አለ፣ ሌሎችም አሉ እና ሉላ ሌሎችም አክቲቪስቶች አሉ፣ ኤሊቶች አሉ። ሶማሌም ልክ እንደዛው፣ አፋርም ልክ እንደዛው። እንዴት ነው የምንነጋገረው? እኛ አሁን ማለት እርግጥ ነው ጀዋር አማራ ህዝብ ላይ ጄኖሳይድ ያስፈጸመው አብይን ይዞ ነው። ሁሉም ፈጥረዋል፣ ግን እነሱ የሚከተሏቸው ማህበረሰቦች ደግሞ አሉ። ከእያንዳንዱ ማህበረሰብ ጋር ውይይት ማድረግ አንችልም። ኤኒዌይ በዚህ በተጠራ ሞቶ ላይ አርበኛ ዘመነ ካሴ ያለ ሀሳብ ምንድን ነው? እኔ ሰላም እንዲሰፍን ተቃራኒ ሀሳብ የለኝም። እኛ እየታገን ያለ ነው በኢትዮጵያ ውስጥ ሰላም ማስፈን ነው። የእኛ ዓላማም ከዚህ የተለየ ነገር የለው። ሰላሙ የሚሰፍነው ግን አንድ ቅድመ ሁኔታ ሲቀመጥ ነው። ያም ማን ነው? አብይ አህመድ ሲወገድ ነው የሚል የራሱን ሀሳብ አስቀምጧል። ያን ሀሳብ ስላስቀመጠ ከስብሃት ጋር ሰራ ማለት አይደለም፣ ከጀዋር መሐመድ ጋር ሰራ ማለት አይደለም፣ ከልደቱ ጋር ሰራ ማለት አይደለም። እኛ ልክ ብሔርተኛው እየተዋጋን ኢትዮጵያን ልክ እንደዚህ እንደምንለው ሁሉ ልደቱም የራሱ አማራጭ አለው። በሰላማዊ መንገድ ነው የምታገለው፣ የራሱን እያስኬደ ነው። እሱ የሚከተሉ ደግሞ ብዙ ሰዎችም ሊኖሩት ይችላሉ። ስለዚህ እዛ መድረክ ላይ የተጋበዙት በእኔ እይታ ህዝቡ፣ ምክንያቱም አሁን እኛ አቦይ ስብሃትን የወከልን የለም፣ ጀዋርን አልወከልንም፣ እንዲህ አልወከልንም የሚል መግለጫም ከሌሎች አልሰማንም። በዚህ መድረክ የራሱን አቋም አንጸባርቋ ወጥቷል። ይሄ የራሱ ጉዳት፣ ትግሉ ላይ ጉዳት ሊኖረው ይችላል። ልክ እንደናንተ ስማንበታለሁ፣ ኔጌቲቭ ፖዚቲቭ ኢምፓክት ሊኖረው ይችላል። ነገር ግን ልክ ሰላም እንደማይፈልግ ይሄ ማለት አይ ቲንክ በመላው ኢትዮጵያ የሚደረግ ኮል ነው እና እዚህ ላይ የራሱን ሀሳብ ነው ያንጸባረቀው። ያን አደረገ ማለት ግን አሶሺየት ማድረግ ከስብሃት ጋር ከጀዋር ጋር እያደረግን የምናያይዘው ነገር ትርጉም የለው። እኔ በራሴ ነው እንደ ራሴ እይታ እስክንድርም ወጡ እዚህ ላይ ማለት የሚገባውን ነገር ቢል አሪፍ ነው። እኛ እውነት ነው በቃ ማለት ችግሩን ስለምንቀምስ ሌት ተቀን በምናየው ዜና ብዙ ነገሮችን አይተናል። እንደኛ ደግሞ አይረዱን አሉ፣ ደቡብ ክልል ያሉ ሌሎችም ማለት እኛ አሁን በጣም በሚያንገበግበን ልክ ችግሩን ተረድቷል። የኢትዮጵያ ሕዝብ አማራ እየደረሰበት ያለውን ችግር በኩል ከኛ ጋር ሰምተውታል ብዬ እኔ አላስብም። ይህ መድረክ አሪፍ ነው፣ የራስን ሀሳብ ታንጸባርቃለህ እዚህ መድረክ ላይ ተጋብዘህ። ያ ማለት ግን ትደራደራለህ ማለት አይደለም። ያ ማለት ጥቅምን አሳልፍ ትሸጣለህ ማለት አይደለም። ዞሮ ዞሮ የኢትዮጵያ ማህበረሰብ ይነጋገር ሲባል ከኤሊት ጋር ነው የሚነጋገረው፣ ሌላ ከማንም ጋር አይደለም። ጀዋርን አሁን እኛ በጣም ብንጠለው ኦሮሞዎች በቃ ለነሱ ኤሊታቸው ናምበር ዋን ኤሊታቸው። ህወሓትን ብንወስድ ለትግራይ ልክ እንደዛው ስንነጋገር የምናስቀምጣቸው ቅድመ ሁኔታዎች ይኖራሉ። ያን ላለን ስለዚህ ማንጸባረቅ ያለበትን እሱም አስቀምጧል። ማለት ጄኖሳይድ የሰሩ ሰዎች ለህግ መቅረብ እንዳለባቸው ሁሉ ተናግሯል። ወንጀል የሰሩ ሰዎች የራሱን አቋም ነው ያንጸባረቀው። የዘመንን አቋም ጀዋር ይወስደዋል ማለት አይደለም፣ የጀዋርን አቋም ደግሞ ዘመን ይወስደዋል ማለት አይደለም። አሁን ገዱንም እናብጠለጥል ሰዎች አለን። ገዱም በቃ በቻለው መጠን እዚህ ላይ መድረክ አስተላልፏል። ተጋበዘ፣ ልክ እንደ ማንኛውም ሰው ሀሳቡን ያንጸባረቀው። ልደቱም ባለው አቋም ነው የተናገረው እና ይህንን ለምን ነው አሶሺየት የምናደርገው? የምናገናኘው ለምንድን ነው? ግን አንድ ጠቃሚ ነገር ይህ መድረክ ምንድን ነው፣ እንዲህ አይነት ኮሎች ሲኖሩ ለትግላችን የሚሆን ነገር ታጋዮቻችን ሀሳብ ይወስዳሉ። የኔ ሀሳብ ያለኝ እዚህ ነው። አመሰግናለሁ። እጅግ በጣም እናመሰግናለን። አይ ቲንክ ካርሎስ እዚህ ጋር አንድ ሪፍሌክት የማደርገው ሜይ ቢ ወንድማችን ጀስቲስ ፎር አማራ ባይ ዘ ወይ ለምንድን ነው ኬር የምታደርጉት ነው? የኦሮሞ ህዝብ ጀዋር እኔ ጀዋር ካልወከለኝ ብሎ ሲጮህ ያየሁት የኦሮሞ ህዝብ የለም። ባይ ዘ ወይ ፎር ዛ ማተር አሁን እንደዛ አይደለም። ፖለቲካውን በደንብ ነባራዊ ሁኔታ ካያችሁት ስብሃት ነጋ ወይም ነደብረ ጽዮን ካልወከለኝ ብሎ የሚጮህ የትግራይ ወጣት የለም። ለምንድን ነው እናንተ ከኦሮሞ ወጣት በላይ ኦሮሞ ሆናችሁ ከትግሬ በላይ ትግሬ ሆናችሁ
ለምንድን ነው እናንተ በቃ እገሌ ነው ብላችሁ ወይ ሌላ የፖለቲካል ካልኩሌሽን ጌም መጫወት ካልፈለጋችሁ በስተቀር ለምንድን ነው የትግሬ ወጣት መሪውን እንዲመርጥ እድል ማሰጡት ነው? የኦሮሞ ወጣት ራሱ የሚፈልገውን እገሌ ነው ይየመጣው የሚለውን ለምን ቻንስ አሰጡትምና የሚፈልገውን ይዞ ለምን አይመጣም ነው? እኛ ምን አገባን? እኛም ለኦሮሞ ማህበረሰብ ማስረዳት አለብን ብዬ የማስበው ኢንተረስታችን ማስረዳት ነው። እገሌ የሚባል ወይም ድርጅት ሊሆን ይችላል፣ ግለሰብ ሊሆን ይችላል፣ ቡድን ሊሆን ይችላል የአማራ ማህበረሰብ ላይ የዘር ማጥፋት ፈጽሟል፣ እያስፈጸመ ነው፣ አለቀ። ከዛ ውጭ እነዚህ በአማራ የዘር ጭፍጨፋት የሚጠረጠሩ አካላቶችን ይዞ የመምጣትም ያለ መምጣትም እጣ ፈንታው እዛው የህዝብ ነው፣ መወሰን ይችላል። ያን ይየመጣለው ካለ በጄኖሳይድ ተጠያቂ እንደ ህዝብ ተጠያቂ ነው እያለ ነው። አሁን ጀዋር ይወክለኛል የሚል የኦሮሞ ማህበረሰብ ካለ ኢንዳይሬክትሊ ምን እያለ ነው? አይ ጀዋር የፈጸመውን በሙሉ ተጋሪ ነኝ፣ እንደ ኦሮሞ ማህበረሰብ ተጋሪ ነኝ እያለ ነው። ኦኬ ጎሄር ነው ማለት ያለብን እኛ። ስብሃት ነጋ ይወክለኛል ወይም ህወሓት ቲፒኤልኤፍ ይወክለኛል የሚል የትግራይ ወጣት ካለ ምን እያለ ነው? ህወሓት የበደለው በሙሉ በአማራ ህዝብ ላይ የፈጸመው የዘር ማጥፋት እኔ ቀበላለሁ ካለን እንደ ማህበረሰብ ደግሞ ያው የጄኖሳይድ ኃላፊነት የሚወስድ ከሆነ ኃላፊነቱን ራሳቸው ዘው ለምን ሪስፖንሲብል አካል እንዲኖር አናደርግም ነው። አሁን እኔ በጣም የምታዘበው ነገር አሁን የትኛውም ኦሮሞች አሁን ጀዋር በቃ ጀዋር መሪ ካልሆነ ምናምን የሚል እኔ አንዳንድ በግለሰብ ደረጃ ሊኖር ይችላል፣ ግን ያ ማጆሪቲ ድምጽ አይደለም፣ ትክክልም አይደለም። ኢቭን ኢፍ አብይ አህመድ እና ጀዋር መሐመድ ስለመጣላታቸው ኤቪደንስ የሆነ መሬት የነካ መረጃ ይዘው የሚመጣ የለም። ፖለቲካ እኮ ደርቲ ነው እኮ። አሁን አብይ አህመድ እና ጀዋር ከአብይ አህመድ ጋር በፌስቡክ ስለጻፈ ተጣልተዋል ማለት ነው? ተው እንጂ አዝን ዘደይ እያንዳንዱ ስትፈቀው ኦነግ ነው ብሮ። እንዲህ አይነት መሸወድ ይቅርባችሁ። የፈለገ ነገር ጀዋር መሐመድ ከአብይ ጋር መስራት በወንሳት ማረጋጫ ተመጣላችሁ። እገሌና እገሌ ጋር ማንም ያወራው ሚዩት አድርገህ አንተ ሊቅ አሌክስ ነው የሚለው። አሁን አትረብሽ፣ ሚዩት አድርገህ አሌክስ ጀመረክ። ተረጋግተው አይነት ነገር ነው ይሄ። ካርሎስ ተራችንን ጠብቀን እኮ ነው ለማውራት የመጣ ያለ ነው እኮ። ተረጋጋ፣ ይጨርስ። ቆይ እታች ነው እባክህ። ማህዩ በቃ ማን ወደ ማን ይልሰዱልኝ? የፍጥኛ ስራ በህዝባችን ደም የምትነግር ካለ የራስ ጉዳይ ነው። ማዳመጥ መቻል አለብህ። አማራ ሁለት እኔ በዛሬው አዲስ ሪዘርቬሽን ምንድነው ባይዘዊ ዛሬ ይሄንን ካየው በኋላ ከዚህ በኋላ እኔ አፋድ ላይ እንዲሁ እንደ ወንድም ምናምን ሐሳብ ይሄ ትክክል አይደለም ብዬ ልናገር እችላለሁ። እንደስከዛሬው ግን አግሬሲቭ ወይ ምናምን የምዘምትበት እንደዚህ ነው ብዬ የተለየ በቃ መረኔ የለቀቀ ፕሮፓጋንዳ ምሰራበት ወይ የለም። በቃ የራሴ እንትን ነው። እንደውም ከቻላችሁ ያፋባህና ያፋድ እህትና ወንድሞቼ በተለይ ሳይበር ላይ ያላችሁ መሬት ላይ እዛው መፍታት ይችላሉ በሚፈት ሳይበር ላይ ያላችሁ ግን በቻለ መጠን በቃ ዩአር አማራ በቃ አማራ ናችሁ፣ አትሰዳደቡ። የሐሳብ ልዩነት ሊኖር ይችላል፣ የአቋም ልዩነት ሊኖር ይችላል። ኢትስ ፋይን አዘን ዘደ ዌር አማራ የሆነ ኃይል በሆነ ብቻ በርዕዮተ ዓለም ልዩነት አምጥቶ አማራውን ስፕሪት አድርገው የሆነ የፖለቲካ መራኮሻ ያደረገ አካል አለ። በቃ ሌትስ ዩናይት። ከትናንት ስህተታችን እንማርና አሁን እንደ አማራ የሚያስተሳስረን አትሊስት አማራ የሚለው ነገር ያስተሳስረናል። የአቋም ሆነ የሐሳብ ልዩነትን በማክበር እዚህ ሚዲያ ላይ የጥላት መሳቂያ መሆን የለብንም፣ መሰዳደብም የለብንም። ዊዝ ሪስፔክት በሰለጠነ መንገድ ሐሳባችንን ማራመድ ይቻላል የሚል የራሴ ዛሬ የወሰድኩት አቋም ነው። በቃ ይሄንን ካየ በኋላ ለምንድን ነው አንድ ወንድሜ ላይ በዛ በርዕዮተ ዓለም ልዩነት አለኝ ብዬ የጥላቻ ጥጌን ማሳየው? ሁላችሁም በዚህ ወይ በፖዚቲቭ ወይ በአፋድማ ያላችሁ በዛኛው ሳይድ አትዘርጥጡ፣ አፋባም ያላችሁ በዛኛው ሳይድ አትዘርጥጡ። በቃ ሪስፔክት፣ ሌትስ ሪስፔክት ኢች አዘር ኤንድ ሌትስ ጎ ኤንድ ሙቭ ፎርዋርድ። ይሄ ነው መሆን ያለበት ትክክለኛው አካሄድ። በቃ ይሄ ነው መሆን ያለበት ከዛሬ ጀምሮ። ምክንያቱም እያየን ነው ከነ ስብዓት ነጋና ከነ ጃልማሮ ከነ ጀዋር ጋር የፖለቲካል ኮንቨርሴሽን ወይም ዲያሎግ አደርጋለሁ የሚል የኛ ወገን ከመጣ ታዲያ ለምንድን ነው እኛ እዚህ ሚዲያ ላይ